ጄስን ለመጀመር ፈርታችኋል? ጄስ ይከብደኛል ብላችሁ ተጨንቃችኋል? እንግዲያውስ ስለ ጄስ እያንዳንዱን ነገር ላስረዳችሁ በጄስ ቪዲዮ መጥቼላችኋለሁ። በዛሬው ቪዲዮ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንደቆያችሁ ኢንትሮዳክሽን አባውት ጄስ፣ ሲንታክስ ኤንድ ሴማንቲክስ ዊዝ አባውት ጄስ፣ ፕሌስመንት ዌር ጄስ አድ ኢንቱ ኤችቲኤምኤል የሚለውን ነገር እናያለን። ጄስ ቫሪያብል እናያለን። እስከ ቪዲዮ ፍጻሜ አብራችሁ አሁን መጀመሪያ የምናየው ዋትስ ጃቫስክሪፕት ነው። ኢንትሮዳክሽን ቱ ጃቫስክሪፕት ማለት ነው። ጃቫስክሪፕት ኢዝ ዳይናሚክ ኮምፒውተር ፕሮግራሚንግ ላንጉዌጅ። ሁለት አይነት ላንጉዌጆች አሉ ወይም ደግሞ ዌብ ፔጆች አሉ፣ ዳይናሚክ እና ስታቲክ። ጃቫስክሪፕት ግን ዳይናሚክ ነው። ኮምፒውተር ፕሮግራሚንግ ላንጉዌጅ ነው። ከዚህ በፊት አየናቸው ኤችቲኤምኤል እንደ ሲኤስኤስ። ኤችቲኤምኤል ማርክአፕ ላንጉዌጅ ነው። ሲኤስኤስ ደግሞ ካስኬዲንግ ስታይል ሺት ነው። ጃቫስክሪፕት ደግሞ ፕሮግራሚንግ ላንጉዌጅ ነው። ኢት ኢዝ ላይት ዌይት ኤንድ ሞስት ኮመንሊ ዩዝድ አስ ኤ ፓርት ኦፍ ዌብ ፔጅ። ብዙ ጊዜ እንጠቀመዋለን። ሁዝ ኢምፕሊሜንቴሽን አለው ክሊያንት ሳይድ ስክሪፕት ቱ ኢንተራክት ዊዝ ዩዘርስ ኤንድ ሜክ ዳይናሚክ ፔጅ። ይህ ማለት አንድ ፎርም ላይ ኢሜይል ሎጊን ልታደርጉ ትችላላችሁ፣ ወይም ደግሞ ስማችሁን ታስገቡ፣ ሌላም እንትን ሊሆን ይችላል። እናንተ የሆነ ነገር አክሽን በወሰዳችሁ ቁጥር እሱ ኢንተራክት ያደርግላችኋል። ይሄ የጃቫስክሪፕት ባህሪው ነው ማለት ነው። it is an interpreted programming language with object oriented። መጀመሪያውንም ኦብጀክት ኦሪየንትድ ነው። ኦብጀክት ኦሪየንትድ ሆኖ የተቀመጠ ካፓቢሊቲ ያለው ላንጉዌጅ ነው ማለት ነው። ሁለት አይነት ጠቅላላ ስናደርገው ሁለት አይነት ዲፊኒሽኖች አሉት። ዲክሽነሪ ዲፊኒሽን እንደ ሞዚላ ዲፊኒሽን አለ። ዲክሽነሪ ዲፊኒሽን ጃቫስክሪፕት ኦብጀክት ኦሪየንትድ ኮምፒውተር ፕሮግራሚንግ ላንጉዌጅ ኮመንሊ ዩዝድ አድ ኢንተራክቲቪቲ ኢፌክት። በዌብ ብራውዘራችን ወይም ደግሞ ዌብ ፔጃችን ላይ ኢንተራክቲቪቲ ኢፌክትን አድ እንዲያደርግ የምንጠቀመው ላንጉዌጅ ነው ማለት ነው። ሁለተኛው ደግሞ ሞዚላ ወርክ። ይህ ማለት ደግሞ ኦሪጂናል ዴቨሎፐር ኦፍ ጃቫስክሪፕት ነው። ጃቫስክሪፕትን መጀመሪያ ዴቨሎፕ ያደረገው ኦርጋናይዜሽን ማለት ነው። ጃቫስክሪፕት ስክሪፕቲንግ ኦር ፕሮግራሚንግ ላንጉዌጅ ወይም ደግሞ ስክሪፕት የምናደርግበት ወይም ደግሞ ፕሮግራም የምናደርግበት ላንጉዌጅ ነው። ዛት አለውስ ዩ ኢንተርፕሬት ኮምፕሌክስ ፊቸር ኦን ዘ ዌብ ፔጅ። ኮምፕሌክስ የሆኑ ፊቸሮችን አድ እንድናደርግ በዌብ ፔጆች የሚያግዘን ማለት ነው። ሌላው ደግሞ ስንቀጥል ዋይ ዱ ዊ ኒድ ቱ ለርን ጃቫስክሪፕት። ጃቫስክሪፕት መማር ለምን አስፈለገ ስንል ዊ ዩዥዋሊ ስታርት ፍሮም ዲዛይን ኤንድ ሃቭ ቱ ኮንቨርት ዘ ዲዛይን ኢንቱ ዘ ዌብ ፔጅ። በኤችቲኤምኤል ተጠቅመን ከዛ በሲኤስኤስ እና ሶፍትዌር ቡትስትራፕ እንጠቀማለን። ይሄ መጀመሪያ ዲዛይን አድርገን ዲዛይኑን ደግሞ ወደ ኖርማሊ ዌብ ፔጅ የምንቀይርበት ነው። ዌን ዊ ዋንት ቱ አድ ሰም ኢንተራክቲቪቲ ኦን ዘ ዌብ ፔጅ። ኢንተራክቲቪቲ እኛ አክሽን ስንወስድ ሪያክት እንዲያደርግ ስንፈልግ ደግሞ ጄስን እንጠቀማለን። ኢፍ ዩር ዌብ ፔጅ ሴቭስ ኤንድ ሪትራይቭስ ዳታ ሴቭ አድርጎ ለእኛ እንዲመልስልን ስንፈልግ ዳታቤዝ እንጠቀማለን። ኢፍ ዩ ዋንት ቱ ሜክ አወር ዌብ ፔጅስ ፋስተር ኤንድ ሮበስት ዊ ውድ ኒድ ቱ ዩዝ ፍሬምወርክስ ላይክ ሪያክት ኤንድ አንጉላር እንጠቀማለን ማለት ነው። አሁን እዚህ ጋር የምንይዘው ነገር ምንድን ነው? ዌብ ፔጃችን ኢንተራክቲቭ እንዲሆን ለማድረግ እንጠቀመዋለን። ለምንድን ነው የምንማረው ጄስ ብለን ስንወስድ ዌብ ፔጃችንን ኢንተራክቲቭ ለማድረግ እንጠቀመዋለን ማለት ነው። ቀጣይ ጄስ ሲንታክስ ነው። በኋላ አንድ ላይ ጠቅላላ አድርጌ ፕራክቲሱን አሳያችኋለሁ። ጄስ ሲንታክስ ማለት ሩል ወይም ደግሞ እንትን ግራመር እንደማለት ነው። አሁን ስክሪፕት እዚህ ጋር እንደምታዩት ስክሪፕት የምትል ሲንታክስ አለች። የትም ሄዶ በስክሪፕት ውስጥ ነው የሚጻፈው። ኢንተርናልም ሆነ ኤክስተርናልም ሆነ ኢንላይን በስክሪፕት ውስጥ ነው የሚጻፈው ማለት ነው። ከዛ እነዚህ የት ጋር ሄድ ጋር እንዴት አድ እንደምናደርግ በዲላይ እንዴት አድ እንደምናደርግ የሚያሳየን ነው። ዘን ሲንታክስ ማለት ስትራክቸር ኤንድ ሩልስ ኦፍ ራይቲንግ ጃቫስክሪፕት ነው። በቃ የተቀመጠ ሩል እና ስትራክቸር ነው። ሴማንቲክስ ማለት ሚኒንግ ቢሃይንድ ዘ ኮድ ነው። እኛ የሆነ ኮድ ጽፈን አሁን አንድ ሲደመር አንድ ሁለት ነው ብለን ኮዱ ጽፈ ነው እዛ ጋር ሁለት የሚያመጣበት ሜትድ ወይም ደግሞ ሁለት መምጣቷ ሴማንቲክስ ወይም ደግሞ ሚኒንጉ ነው ማለት ነው። ቀጣይ ደግሞ ዳታ ታይፕ ነው። ጃቫስክሪፕት ላይ ብዙ ጊዜ የምንጠቀመው ነገር ነው። ዳታ ታይፕ ማለት ዳታ ታይፕ ወይም ደግሞ ስትራክቸር የምንለው ነገር ፓርቲኩላር ዌይ ኦፍ ኦርጋናይዚንግ ዳታ ኢን ኮምፒውተር ሶ ዛት ኢት ካን ቢ ዩዝድ ኢፌክቲቭሊ። ሁለት አይነት ዳታ ታይፖች አሉ፣ ፕሪሚቲቭ እና ናን ፕሪሚቲቭ እንላቸዋለን። ፕሪሚቲቭ ላይ ፍሎት ወይም ደግሞ በጃቫስክሪፕት ዴሲማል እንለዋለን፣ ኢንቲጀር ነምበር እንለዋለን፣ ካራክተር ስትሪንጎች። ስትሪንግ ሲባል እንዴት መሰላችሁ? ላይክ አሁን አንድ ነምበር ነው ግን ዋን ብለን ስንጽፍ ደግሞ ይሄ ስትሪንግ እንለዋለን። ፖልን ደግሞ ትሩ ኦር ፎልስ የስ ኦር ኖ ብለን እንመልሰው ማለት ነው። ነን ፕሪሚቲቭ ማለት ደግሞ ሁለት አሉ። ፕሪሚቲቭ ምንለው የትም በቃ ማይከፋፈል የመጨረሻ ስቴጅ ላይ ደረሰ። ነን ፕሪሚቲቭ ማለት ደግሞ የተከፋፈለ የሚሄድ ማለት ነው። ነን ፕሪሚቲቭ ላይ ደግሞ ሊነር ኤንድ ነን ሊነር አለ። ሊነር ላይ አሬ አለ፣ ስታክ አለ። ይሄን ቀስ በቀስ እናየዋለን እንደርሰበት በየቪዲዮ ስለመጣ ማለት ነው። ዘን አሁን ቀጥታ ወደ ፕራክቲሳችን እንሄዳለን።
እዚህ ጋር ኢንዴክስ ዶት ኤችቲኤምኤል ከዛ እዚህ ጋር ከገባን በኋላ አሁን ቅድም ብለን ነበር ጄኤስን ወደ ኤችቲኤምኤላችን አድ የምናደርግበት ሶስት አይነት መንገድ አለ። ኢንላይን አለ፣ ኢንተርናል አለ፣ ኤክስተርናል አለ። ኢንላይን ማለት እዚሁ ጋር መጥቼ ስክሪፕት እንደዚህ ብዬ እዚህ ጋር መጽፋውን ጃቫስክሪፕት ኮዱን መሀል ላይ እጽፈዋለሁ ማለት ነው። በእነዚህ ስክሪፕቶች መሀል እጽፈዋለሁ። ለምሳሌ ኮንሶል ሄሎ ብል ኤች1 ብዬ የሆነ ነገር ላስቀምጥ። እንደዚህ አድርጌ በላይቭ ሰርቨር ኦፕን ዊዝ ላይቭ ሰርቨር ከፍተው እዚህ ጋር ደግሞ ኢንስፔክት ያው ሄሎ ብሎ መጥቷል ማለት ነው። ይሄኛው ምንድነው ኢንተርናል ላይ ማለት ነው። ኢንላይን ደግሞ ይሄኛው ከላይ የነበረው ኢንተርናል ነው። ሁለተኛው ደግሞ ኢንላይን ወይም ደግሞ ኢንፋይል ብንለው እዚህ ጋር መጥቼ ስክሪፕት እዚህ ጋር መጥቼ ስክሪፕት ካልኩኝ በኋላ እዚህ ጽፈዋለሁ ማለት ነው። ኮንሶል ባንጅ ጋር ኮፒ አድርጌ ይሄን ኮሜንት እናድርግ። ኮንትሮል ኤስ እዚህ ጋር አሁን ኢንላይን ላይ ያጻፍኩት ሶ ሄሎ መጥቷል ማለት ነው። ይሄ ሁለተኛው። ሶስተኛው ደግሞ እዚህ ጋር እንዲህ ኤችቲኤምኤላችን ባለበት ቦታ ስክሪፕት ዶት ስክሪፕትም ይሁን ምንም ይሁን ብቻ ኤክስቴንሽኑ ጂኤስ መሆን ያለበት እዚህ ጋር ጽፈዋለሁ። ሶ መጥቼ እዚህ ኤችቲኤምኤላችን ላይ ሊንክ አደርገዋለሁ ማለት ነው። ይሄን ኮሜንት አድርገው መጀመሪያ ስክሪፕት ኤስአር ሲሆን ደግሞ ሶርስ ብለን እንጽፍና እዚህ ጋር ዶት እና ስላሽ አድርገን አስገባሁት ማለት ነው። አሁን እዚህ ጋር ሄጄ ኮንሶል ዶት ሎግ አድርጌ ብጽፍ ሄሎ ወርልድ ልበላ ሄሎ ወርልድ ብዬዋለሁ። ኮንትሮል ስከታ ሄጄ ሳየው ያው ሄሎ ወርልድ ነው። ሌላ እንዴት አድርገን እንደምናደርግ ነው። ሌላው ደግሞ ዳታ ታይፕ ያለው ነው። ዳታ ታይፕ ማለት አሁን እዚህ ጋር መጥቼ ይሄኛው ሄሎ ወርልድ ብዬ እዚህ ጋር በእንትን ኖቲፊኬሽን ማርክ ያስገባሁት ይሄኛው ሄሎ ወርልድ የሚለው ስትሪንግ ነው ማለት ነው። መሀል ላይ አንድ ብትሆን ያለችው ቁጥር ናት። እንደዛ እንደማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።